ሰላም ዩቲዩብ እንዴት ናችሁ ማለት ነው። ዛሬ ደግሞ ትንሽ አጠር ያለች ብሎግ እናደርጋለን ማለት ነው። 6 ደቂቃ ምናምን ማለት ነው። አጠር ያለች ነው ማሳያችሁ። ከዛሬ በኋላ በዓል በኋላ ስለሆነ በዛውም እንኳን አደረሳችሁ። እንዲሁም ደግሞ ጸሎተ ሐሙስ ነገ ነውና እንኳን አደረሳችሁና 700 ገብተናል ደግሞ ጋይስ። ስለዚህ በጣም ነው አመሰግነው ማለት ነው። ሰብስክራይብ ማድረጋችሁ እንዳረሱ፣ ይሄን ቪዲዮ እንዲሁም ላይክ ማድረጋችሁ እንዳረሱ። አሁን ከእንቅልፋችን ተነስተናል ማለት ነው። ጫማ ምናምን አዘጋጅተን ቁርሳችን በልተምና እንሄዳለን ማለት ነው ወደ ትምህርት ቤታችን ማለት ነው። እስከ መጨረሻው ቆዩ። ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ምን ለብሰኝ ነው ማለት ነው። ልብሱ ይሄ ነው በቃ እነዚህን ሁለቱን እናደርጋለን። ከስራዬ እናደርግና ዩኒፎርሙን አደርገውና ከዛም ብርድ ስላለ ሹራቡን እንደርብበታለሁ ማለት ነው። አንድ ሹራብ አለኝ ማለት ነው። ብዙ ሹራቦች ነው ያሉኝ። ይሄን እንደርብበታለሁ ደስ ስለሚለኝ ነው። ይሄን እንደርብበታለሁ ማለት ነው። እዚህ ጋር ደግሞ ጫማ ያለ ማለት ነው። ጫማ ተቀምጧል። ዝናብ ትናንትና እየጨፈጨፈው ነበርና መንገዱ ጭቃ ነጭ ማለት ምንም አማራጭ ስለሌለ ማለት ነው። እስኪ እናያለን አርገም ማለት ነው። ዩኒፎርም ምናምን አድርገናል ጨርሰናል ማለት ነው። ወደ ትምህርት ቤት እንሂድና ምናምን እስኪ እዛ የተፈጠረው ምናምን ነገር ደግሞ ስንመለስ አወራቸዋለሁ። አሁን ነው 1 ሰዓት ተኩል ነው። እንሂድና 3 ሰዓት ነው የምንመጣው። 6 ሰዓት 20 ጉዳይ ምናምን አካባቢ እመጣለሁ ለ7 ማለት ነው። ይመቻችሁ። እስከዛ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ከትምህርት ቤት መጥተናል ማለት ነው። ምሳ ምናምን እንበላለን ምናምንና ከዛን ትንሽ ማወራችሁ ነገር አለ ማለት ነው። እሱ ነገር አውርቼ ያበቃል ማለት ነው። ምክንያቱም ለምን መሰላችሁ? አንደኛ የከሳቱን ቀርጬ ሌላ ጊዜ እለቅላችኋለሁ። ሌላ ጊዜ ስላሰብኩ ነው እሱ ማለት ነው። አሁን ግን ከጧት ከመጣን በኋላ ከትምህርት ቤት ያለው ነው ማለት ነው። ለሊት እንዳልኳችሁ ሁሌ እንዳረሱ ከ10 ሰዓት ነው የምነሳው። አልቤ ነው ከእንደገና የምተኛው ትንሽ እንቅልፍ እንዳይለኝና ስራ ያለ ጊዜ ችግር የለውም አልተኛም ማለት በዛው ቀጥላለሁ ማለት ነው። ችግር አንዳንዴ ብቻ ነው የምተኛው። ስለዚህ አሁን በልተን ነገር ማለት ነው። አሁን በላልተምና ጨርሰናልና እስኪ የሆነ ነገር ለበላችሁና ኪናብቃ እዚህ ጋር ነው ዩቲዩብ ምናምን ለመጀመር ካሰባችሁ አንደኛ ይሄን ቪዲዮ የምሰራው ለእናንተ ነው ማለት ነው። አንደኛ ብሎግ መቅረጽ ትችላላችሁ ለማለት ነው ማለት ነው። ቀላል ነው፣ ቀርጻችሁ ማቅረብ ትችላላችሁ። ምንም አይታይ ነገር እንኳን ቢኖራችሁ እሱን ቀርጻችሁ ማቅረብ ትችላላችሁ ማለት ነው። አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ ጋይስ እንደምታውቁት እኔ ከከተማ ውጪ እየኖርኩ ነውና እንዲመቀርጾና እናንተም ከተማ ውስጥ እያላችሁ ማቀርጾ ልጆች አላችሁና መስራት ትችላላችሁ እናንተም ለማለት ነው ማለት ነው። ሌላው በተረፈ አዲስ ነገር እንኳን አደረሳችሁ ለበዓል ኡዝ ነው እንግዲህ ማለት ነው። ስለዚህ የመጨረሻ ቪዲዮ ነው ማለት ነው ይሄ። እንኳን አደረሳችሁ ማለት ነው። ከበዓሉ በኋላ ቢያንስ 1-2 ሳምንት ጠፋለሁ። ለዛ ብዬ ነው። አንደኛ ከበዓሉ ማግስት ሰኞ ነው ማለት ነው። ከሰኞ ቀጥሎ ደግሞ ማክሰኞ አለ ማለት ነው ጋይስ። ማክሰኞ ዕለት ፈተና ነውኛ ሚድ ፈተና ነውና ሚድ ተፈተነ ምናምን ነው ለእናንተ መለቅላችሁና ስለዚህ ቢያንስ 2 ሳምንት ጠፋለሁ ማለት ነው። ቢያንስ ያኛውን ሳምንት ሙሉ አልሰራም። ከዛም በኋላ ከተመቼ ልሰራላችሁ እችላለሁ ማለት ነው። ሰብስክራይብ እያደረጋችሁ ጋይስ። ቪዲዮ በጣም እየታየ አይደለምና ባለፈው የለቀቁ ቪዲዮ ቅዳሜ 80 ምናምን ቪዲዮና ስገባ በጣም የደነገጥኩትና እሰራለሁ ግን ለምረው ከድሮ በጣም ቪው እየቀነሰ ነውና እናንተ ላይክ አድርጉልኝ፣ እንዲሁም ደግሞ ሰፖርት አድርጉኝ ማለት ነው። ኮሜንት ላይ ሀሳባችሁን ጻፉ እና ኮፒ ሊንክ አድርጉ። እናንተ መጀመሪያ የምታዩት ናችሁ በጣም ወሳኝ ማለት ነው። እያያችሁ የምትወጡ ከሆነ ምንም ፋይዳ የለውም ማለት ነው ቪዲዮ ማለት ነው። እኔ እንደዚህ የሰራሁበት ማለት ነው። ስለዚህ ላይክ እና እንዲሁም ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ማለት ነው። ስለዚህ በቀጣይ ደግሞ በዩቲዩብ ላይ በተለያዩ ነገሮች እመጣለሁ ማለት ነው። በዛኛው ቻናል ማለት ነው። አስቤበታለሁ ማለት ነው። ጌመሮች እንዲሁም ደግሞ ፐብጂ ፕሌየሮች ሁላችሁም ካላችሁ ማለት ነው እዛ ላይ የገባችሁ ሰብስክራይብ ማድረጋችሁ እንዳረሱ ኮሜንት ላይ መጀመሪያ ላይ አስቀምጥላችኋለሁ ማለት ነው። ገብታችሁ ሰብስክራይብ ማድረግ እንዳረሱ ማለት ነው ጋይስ። የዛሬው ቪዲዮአችን ይሄን ይመስላል ማለት ነው። እናንተም እንደዚህ አድርጋችሁ ዩቲዩባችሁ መስራት ትችላላችሁ ማለት ነው። ስለ ላይክ ስለ ኮሜንት ምናምን ሊያስጨንቃችሁ እናንተ አይገባም ማለት ነው። እኔ ግን ያስጨንቀኛል፣ ምክንያቱም እናንተ ጋር በነፃ ነው የምታደርጉት፣ ለኛ ግን በጣም ጥቅም አለው ነው። ስለዚህ ሰብስክራይብ አድርጉ ማለት ነው። 700 ገብተናል ጋይስ። ያልነገርኳችሁ ነገር 700 ገብተናል። በጣም ደስ ብሎኛል ማለት ነው። ስለዚህ በዚሁ ከቀጠልን 1000 ለመግባት 300 ሰብስክራይብ ነው የቀረን። ስለዚህ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ዩቲዩብ በጣም ከባድም ነው፣ በጣም ከባድም አይደለም። ይሄንን በሌላ ቪዲዮ እናወራለን። ውሎዬ ይሄን ይመስላል ማለት ትምህርት ቤት ያለውን ነገር ጋይስ በጣም ላሳያችሁ ፈልግ ነበር ግን ሁሌ እና ስልክ ይዤ የሚሄድበት አጋጣሚ ስላጣሁ ነውና የሆነ የሚደብር አጋጣሚ ያለ ሁሌ ስልኬን ይዤ
አንድ ቀን ስሄድ አሳያችኋለሁ ማለት ነው እሱን በሌላ ቪዲዮ። ስለዚህ መቻችሁ ሁሌም እንደምላችሁ